ለረጅም ጊዜ ዓለም ጸጥ ብላ ነበር። የእንቅልፍ ጸጥታ ሳይሆን የመጠበቅ ጸጥታ። ተራሮች ዝም ብለው ቆመው ነበር። ከዋክብት በጸጥታ ይመለከቱ ነበር። የሕዝቡ ጸሎት ግን መልስ ለመጠበቅ ወደ ሰማይ ይወጣ ነበር። ለብዙ ዓመታት አንድን ነገር መጠበቅ ምን ስሜት ይፈጥራል? ደስ በሚል ብርሃን በተሞላ ቅዱስ ቦታ አንድ አረጋዊ ሰው ቀስ ብለው ይራመዱ ነበር። ስማቸው ዘካርያስ ነበር። እጆቻቸው ይንቀጠቀጡ ነበር። ይህም ከፍርሃት ሳይሆን ከእርጅናና ከመጠበቅ ድካም የተነሳ ነበር። በየቀኑ እግዚአብሔርን ያገለግሉ ነበር። በየቀኑ ይጸልዩ ነበር። በየቀኑ ይጠብቁ ነበር። ጸሎታቸው ወደ ላይ ሲወጣ የዕጣን ሽታ ቦታውን ሞላው። ነገር ግን ሰማይ ዝም አለ። እየጸለዩ ምንም ነገር ባይለወጥ ምን ያደርጋሉ? ድንገት አንድ ነገር ተፈጠረ። ብርሃኑ ተለወጠ። አየሩ ሕይወት ዘራበት። አንድ መልአክ በአጠገባቸው ቆመ። ጩኸት የለም፣ ግርግር የለም፣ ብቻ እዛው ነበረ። ከረጅም ዝምታ በኋላ እግዚአብሔር እንደገና መናገር ጀመረ። አንድ ቃል ኪዳን ተሰገ። አንድ ልጅ ይወለዳል፣ እሱም መንገዱን የሚያዘጋጅ ነው። ነገር ግን ዘካርያስ ለረጅም ጊዜ ጠብቆ ነበር። ተስፋው ተዳክሞ ነበር። ጥርጣሬ ሲገባበትም ድምፁ ጠፋ። ክፍሉ እንደገና ጸጥ አለ። ነገር ግን ይህ ዝምታ የተለየ ነበር። ባዶ አልነበረም። ከቤተ መቅደሱና ከከተማው ርቆ በአንዲት ትንሽ መንደር ውስጥ አንዲት ወጣት በፀሐይ ብርሃን ትራመድ ነበር። ስሟ ማርያም ነበር። ለዓለም ትልቅ ሰው አልነበረችም። ውሃ ትቀዳ ነበር። የፀሐይ ሙቀት ይሰማት ነበር። ወፎች በዛፎች ላይ ሲያርፉ ታዳምጥ ነበር። ኑሮዋ ተራ ነበር። ነገር ግን ሰማይ ይመለከታት ነበር። እግዚአብሔር ታላቅ ነገር ለመስራት አንድን ተራ ሰው ቢመርጥስ? በዙሪያዋ ያለው አየር ተለወጠ። አንድ መልአክ በፊቷ ቆመ። በመብረቅ ወይም በእሳት ሳይሆን በሰላም መጣ። የማርያም ልብ በፍጥነት መምታት ጀመረ። ዓለም የቆመ መሰለ። መልአኩም ከዚህ በፊት ተሰምቶ የማይታወቅ ቃል ተናገረ። አንድ ልጅ ይወለዳል፣ ቅዱስ ልጅ፣ የተስፋው ልጅ፣ በኃይል ሳይሆን በእምነት። ማርያም ፍርሃትም ሙቀትም ተሰማት። ልክ እንደ ፀሐይ ብርሃን ልቧን ሞላው። ሁሉንም ነገር አልተረዳችም ነበር፣ ነገር ግን አመነች። አንዳንዴ ጀግንነት አይጮህም፣ አንዳንዴ በዝግታ እሺ ይላል። መልአኩ ሄደ፣ መንደሩም ወደ ተራ ድምፅ ተመለሰ። ነገር ግን ምንም ነገር እንደ በፊቱ አልነበረም፣ ምክንያቱም ዝምታው ተሰብሮ ነበርና። ሁለት ቃል ኪዳኖች ተሰጡ። የማይቻሉ የሚመስሉ ሁለት ነገሮች ጀመሩ። አንደኛው በአረጋዊው ሰው ቤት፣ ሌላኛው ደግሞ በወጣቷ ልብ ውስጥ። ሰማይን እንደገና የሚያንቀሳቅስ ምን አይነት ልጅ ይሆን? የሌሊት ሰማይ ከተራሮች በላይ ተዘረጋ። ከዋክብት የሆነ ነገር እንደሚጠበቁ ብልጭ ድርግ ይሉ ነበር። ምክንያቱም ይህ ተስፋ ገና መጀመሪያው ነው። ይቀጥላል። ፀሐይ ከተራሮች በላይ ቀስ ብላ ወጣች። ወርቃማው ብርሃን ምድርን ነካ፣ ወፎችን ቀሰቀሰ፣ ድንጋዮችን አሞቀ፣ ሰማዩንም በለስላሳ ቀለማት አስጌጠ። አንዲት ወጣት በጠባብ መንገድ ላይ ትጓዝ ነበር። እርምጃዋ የተረጋጋ፣ ልቧ ግን የተሞላ ነበር። እርሷም ማርያም ነበረች። እንደ ማዕበል በሚንከባለሉ ኮረብታዎች መካከል አለፈች። አረንጓዴው ሳር ከነፋሱ ጋር ይወዛወዝ ነበር። ፍየሎች በድንጋያማ ቦታዎች ላይ አርፈው ነበር። የአፈርና የቅጠል ሽታ አየሩን ሞልቶት ነበር። በልብህ ምስጢር ይዘህ ተጉዘህ ታውቃለህ? ማርያም ለብዙ ቀናት ተጓዘች። አንዳንዴ መንገዱ ጸጥ ይል ነበር፣ አንዳንዴ ደግሞ ከባድ ነበር። ነገር ግን በውስጧ አዲስ ነገር እያደገ ነበር። ሕፃን ብቻ ሳይሆን ቃል ኪዳን። የመልአኩን ቃላት አስታወሰች። ሁሉንም ነገር አልተረዳችም ነበር፣ ነገር ግን አመነች። ይህ እምነትም ጥንካሬ ሰጣት።
በመጨረሻም በተራራው ላይ ወዳለች አንዲት ትንሽ ቤት ደረሰች። ከጣሪያው ላይ ጢስ በዝግታ ይወጣ ነበር። በውስጥም ኤልሳቤጥ ትኖር ነበር። እርሷ በዕድሜ የገፋች ነበረች። እርምጃዋ የዘገየ፣ እጆቿም እያደገ ባለው ሆዷ ላይ ያረፉ ነበር። ለብዙ ዓመታት ጠብቃለች። መጠበቅ ሲያበቃ ምን ይሰማል? ማርያም ወደ ውስጥ ስትገባ ክፍሉ በጸጥታ ብርሃን ተሞላ። አየሩ ሞቃት ነበር። ሰላም ይሰማ ነበር። ከዚያም አንድ ነገር ተፈጠረ። በኤልሳቤጥ ሆድ ውስጥ ያለው ሕፃን በደስታ ዘለለ። በፍርሃት አይደለም፣ በሕመም አይደለም፣ በደስታ እንጂ። የኤልሳቤጥ ዓይኖች በገረሜታ ተከፈቱ። ትንፋሽ አጠራት። ልቧ ተሞላ። የእግዚአብሔር ቃል ኪዳን ሩቅ አልነበረም፣ እዚሁ ነበር። ኤልሳቤጥ በግልጽ ተሰማት። ደስታውና ድንቁ ሁለት ቃል ኪዳኖች በአንድ ትንሽ ክፍል ውስጥ ቆሙ። ሁለት እናቶች፣ ሁለት ተአምራት። ግርድጌዎቹ አልተንቀጠቀጡም፣ ሰማዩ አልጮኸም። ነገር ግን ሰማይ ፈገግ አለ። አንዳንዴ ትልቁ ደስታ ጸጥታ የሰፈነበት ነው። ቤቱ ብሩህ ሆነ፣ አየሩ ቀለለ። ማርያም እዚያው ቆየች። ቀናት በዝግታ አለፉ። ቀለል ያለ ምግብና ደስ የሚሉ ጊዜያትን አብረው አሳለፉ። በውጭ ነፋሱ በዛፎች መካከል ይነፍስ ነበር። በውስጥ ግን ተስፋ እያደገ መጣ። ደስታ ሲካፈል በይልጥ ያድግ ይሆን? በሌሊት ከዋክብት ከተራሮች በላይ ያበሩ ነበር። ማርያም ወደ ሰማይ ተመለከተች። ኤልሳቤጥም በሰላም አረፈች። ሁለት ልጆች ለመወለድ ይጠብቁ ነበር። አንደኛው መንገዱን ያዘጋጃል፣ አንደኛው ዓለምን ይለውጣል። አሁን ግን እየጠበቁ ነው፣ በጸጥታ በእምነት። ማርያም ጉዞዋ እንዳልተጨናቀቀ ታውቅ ነበር። በቅርቡ ሌላ መንገድ ትጓዛለች፣ ረዥምና አስቸጋሪ መንገድ። ነገር ግን አልፈራችም፣ ምክንያቱም ደስታ ከደስታ ጋር ተገናኝቷልና። እግዚአብሔርም ቅርብ ነበር። ነፋሱ አቅጣጫውን ቀየረ። ከዋክብት ከመሬት ጠጋ ያሉ ይመስሉ ነበር። በሩቁ አንድ ጉዞ እየተጀመረ ነበር። ይህም ወደ አንዲት ትንሽ ከተማ እና ዓለም ወደማይረሳው ምሽት የሚወስድ ጉዞ ነው። ይቀጥላል። መንገዱ ወደፊት ተዘርግቶ ነበር። በእያንዳንዱ እርምጃ አቧራው ቀስ ብሎ ይነሳ ነበር። አሸዋው በደከሙ እግሮች ላይ ተጣበቀ። አየሩ ቀዝቃዛ፣ ጉዞ ግን ረጅም ነበር። ማርያም በጥንቃቄ ትራመድ ነበር። ዮሴፍ አብሯት ይጓዝ ነበር። መንገዳቸው በተራሮችና በሸለቆዎች መካከል በጸጥተኛ ከዋክብት በተሞላ ሰፊ ሰማይ ስር ነበር። ደክሞህ ነገር ግን ጉዞህን ቀጥለህ ታውቃለህ? መጣ። ማርያም በተደጋጋሚ ታርፍ ነበር። ዮሴፍ መንገዱን ይመለከት ነበር። አላጉረመረሙም፣ አልተጣደፉም። በማርያም ውስጥ ያለው ቃል ኪዳን አሁን በጣም ቀርቦ ነበር። በመጨረሻም መብራቶችም፣ ትንሽ ከተማ የተጨናነቀች፣ እረፍት የሌላት። ሰዎች በፍጥነት ይንቀሳቀሱ ነበር። በሮች ይከፈቱና ይዘጉ ነበር። የሰዎች ድምፅ መንገዱን ሞልቶት ነበር። መንገደኞች በሁሉም ቦታ ነበሩ። ዮሴፍ ለማረፍ ቦታ ፈለገ። ሞቃት ክፍል፣ ጸጥ ያለ ጥግ። ነገር ግን በሮች ሁሉ ተይዘው ነበር። ቦታ አልነበረም፣ ክፍል አልነበረም። ማንም ቦታ ቢከለክል። ሌሊቱ ገፋ። ከዋክብት በከተማዋ ላይ በደንብ ያበሩ ነበር። ነፋሱ ይነፍስ ነበር። ከዚያም መጠለያ አገኙ። ቤት አይደለም፣ የእንግዳ ማረፊያ አይደለም፣ የከብቶች በረት ነው። ጸጥ ያለ ነበር፣ ዝቅ ያለ ቦታ ነበር፣ ግን በቂ ነበር። ማርያም ጋደም አለች። ሰዓቱ ደርሶ ነበር። ውጪ ያለው ዓለም ይህንን አላስተዋለም። መለከት አልተነፋም፣ ሕዝብ አልተሰበሰበም። ሰማይ ግን ይመለከት ነበር። አንድ ሕፃን ተወለደ። ትንሽ፣ ሞቃት። ማርያም አቀፈችው። ዮሴፍ በጥንቃቄ ጠቀለለው። የሕፃኑ ትንፋሽ ገር ነበር። እጆቹ በጣም ትንሽ ነበሩ። በንጹሕ ገለባ በተሞላ ግርግም ውስጥ አስተኙት። እግዚአብሔር ወደኛ ቀርቦ ነበር። በእንግዶች ማረፊያ ቦታ አልነበረም።
በዓለም ላይ ግን ቦታ ነበር። በልብ ውስጥ ቦታ ነበር። ፍቅር በሞላበት በዚህ ቀላል ቦታ ውስጥ ተገኘ። አንዳንዴ ትልቁ ስጦታ የሚመጣው በጸጥታ ነው። እንስሳቱ አረፉ፣ ከዋክብት ጠጋ አሉ። ሕፃኑ በሰላም ተኝቶ ነበር። ወደፊት የሚሄደውን መንገድ ወይም የሚነካቸውን ሕይወቶች አያውቅም ነበር። የተለየ ስሜት ተሰማት። ተስፋ ሕይወት አገኘ። ከከተማው ርቆ በሜዳ ላይ በተመሳሳይ ሰማይ ስር የሚመለከት ሰው ነበር። ሁሉንም ነገር የሚቀይር ዜና ሊሰሙ የተቃረቡ ሰዎች ነበሩ። ይቀጥላል። ሌሊቱ ጸጥ ብሎ ነበር። ከከተማው ርቆ ከጸጥተኛ ቤቶች ባሻገር እረኞች በጎቻቸውን ይጠብቁ ነበር። ሳሩ ከእግራቸው በታች ቀዝቃዛ ነበር። በጎቹ ተቀራርበው ተሰብስበው ነበር። ትንፋሻቸውም ዝግ ያለ ነበር። ትንሽ እሳት ይነድ ነበር። እጃቸውን እና ፊታቸውን ያሞቅ ነበር። እነሱ ተራ ሰዎች ነበሩ። ይመለከቱ ነበር፣ ይጠብቁ ነበር። ወደ ሰማይ ትኩር ብለህ አይተህ ከኋላው ምን እንዳለ አስበህ ታውቃለህ? ከበላያቸው ሰማዩ ሰፊና ጥልቅ ሆኖ ተዘርግቶ ነበር። ከዋክብት እንደ ትናንሽ መብራቶች ያበሩ ነበር። ጨረቃ በጨለማው ውስጥ በለስላሳ ታየች። ሁሉም ነገር ሰላማዊ ነበር። ከዚያም አየሩ ተለወጠ። ብርሃን ሌሊቱን ሞላው። እሳት አይደለም፣ መብረቅ አይደለም፣ ብርሃን ነው፣ ንጹሕና ለስላሳ። እረኞቹ ዓይኖቻቸውን ጋረዱ። ልባቸው በፍጥነት መምታት ጀመረ። ሰማዩ ተከፈተ። መላእክት አየሩን ሞሉት። ከባድ አልነበሩም፣ አስፈሪ አልነበሩም፣ ውብ ነበሩ። በነፋስ ላይ እንደሚጫፈር ብርሃን ይንሳፈፉ ነበር። መገኘታቸው ሙቀት ይሰጥ ነበር፣ ልክ ደስታ ሌሊቱን እንዳቀፈው። ምድር ትንፋሿን ያዘች። መላእክቱ የምሥራች ይዘው መጡ። ለሁሉም የሚሆን ዜና። ለነገሥታት ብቻ አይደለም፣ ለጠንካሮች ብቻ አይደለም፣ ለእረኞች፣ ለሕፃናት፣ ለተናናሾች። አንድ ሕፃን ተወልዷል፣ አዳኝ፣ በጨርቅ የተጠቀለለ፣ በግርግም ውስጥ የተኛ፣ በእንስሳት መካከል የሚተኛ ምን አይነት ንጉሥ ነው! በድንገት ሰማዩ ሕይወት ዘራበት። ብርሃን እንደ ማዕበል ተንቀሳቀሰ። ድምፅ እንደ መዝሙር ፈሰሰ። ሰማይ ደስ ተሰኘ። ተራሮች በዝግታ አስተጋቡ። በጎቹ ተንቀሳቀሱ። እናም ሌሊቱ ተመለሰ። እንደገና ጸጥ አለ። እረኞቹ ተያዩ። እሳቱ ብልጭ ድርግም አለ። በጎቹ ይጠብቁ ነበር። መልእክቱ ግልጽ ነበር። መሄድ ነበረባቸው። በሌሊት በፍጥነት ተጓዙ። ቁልቁል ወረዱ። ሜዳዎችን አቋረጡ። ከዋክብት መሯቸው። ወደ ኋላ ከተዉት እሳት ይልቅ ልባቸው በደንብ ይቃጠል ነበር። ደስታ ወደፊት ሲገፋ ተሰምቶ ያውቃል? ወደ ከብቶች በረት ደረሱ። ብርሃኑ ደብዛዛ ነበር። አየሩ ሞቃት ነበር። እዛው ነበር፣ ትንሽ፣ ሰላማዊ። ሕፃኑ ተኝቶ ነበር። እረኞቹ በጸጥታ ተነበርከኩ። ጮኹ ብለው አልተናገሩም፣ አልተጣደሱም። ወደ አንድ ቅዱስ ነገር እንደቀረቡ አውቀው ነበር። ሲሄዱ ሌሊቱ የተለየ ስሜት ነበረው፣ ቀለል ያለ። በከዋክብት ስር ተመልሰው ተማርመዱ። እርምጃቸው በደስታ የተሞላ ነበር። ዜናውን አወሩ፣ እግዚአብሔርን አመሰገኑ። ምክንያቱም ሰማይ ቀርቦ ነበርና። በሩቁም ቦታ በሌላ ሀገር ሌላ ሰው ሰማይን ይመለከት ነበር። አንድ ኮከብ ይወጣ ነበር እና ረጅም ጉዞ ሊጀምር ነበር። ይቀጥላል። ከጸጥተኛ ኮረብታዎች ርቆ ከእረኞችና ከበረት ርቆ አንድ ኮከብ
በሌሊት ሰማይ ላይ ይበራ ነበር። እንደ ሌሎች ኮከቦች አልነበረም። የበለጠ ብሩህ፣ የበለጠ የተረጋጋ፣ ዓለምን እንደሚመራ ሁሉ በዝግታ ይንቀሳቀስ ነበር። አስፈላጊ መስሎ ስለታየህ አንድን ብርሃን ተከትለህ ታውቃለህ? ጠቢባን ሰዎች ሰማዩን ይመለከቱ ነበር። ኮከቦችን በጥንቃቄ ያጠኑ ነበር። የድሮ መጻሕፍትን ይዘው ነበር። ጥያቄዎችን ይጠይቁ ነበር። ኮከቡን ሲያዩ አወቁ። አንድ ንጉሥ ተወልዷል። የኃይል ንጉሥ ሳይሆን የትርጉም ንጉሥ። ስጦታዎችን አዘጋጁ። ወርቅ፣ ዕጣን፣ ከርቤ። ከዚያም ረጅም ጉዞ ጀመሩ። ቀናት አለፉ። ሌሊቶች አለፉ። ኮከቡ ከነሱ አልተለየም። ሲነሱ ይነሳ ነበር፣ ሲያርፉ ያርፍ ነበር። ታጋሽ ነበር፣ ልክ እንደ እግዚአብሔር። በአንዲት ትልቅ ከተማ ከረጅም ግድግዳዎችና ከሚያበረከርኩ ድንጋዮች በስተጀርባ ሌላ ሰው ዜናውን ሰማ። ሄሮድስ የተባለ ንጉሥ የከበረ ልብስ ይለብስ ነበር። ከፍ ባለ ዙፋን ላይ ይቀመጥ ነበር። ልቡ ግን ሰላም አልነበረውም። ስለ አዲሱ ንጉሥ ሲሰማ ፍርሃት እንደ ጥላ ገባበት። አንድ ሰው ከእውነት ይልቅ ሥልጣንን ሲወድ ምን ይፈጠራል? ሄሮድስ በውጫዊ ገጽታው ፈገግ አለ፣ በውስጡ ግን ጥላው አደገ። ከጠቢባኑ ከተማዋን ለቀቁ ወጡ። ኮከቡ ወደ ሰማይ ተመለሰ። ብርሃኑ ወደፊት ሄደ፣ ጥላው ግን ወደ ኋላ ቀረ። ኮከቡ በአንዲት ጸጥ ያለ ቦታ ላይ ቆመ። ቀላል ቤት፣ በውስጥም አንድ ሕፃን አርፎ ነበር። ጠቢባኑ በዝግታ ገቡ። ዝቅ ብለው ሰገዱ። አልተጣደፉም። ጮክ ብለው አልተናገሩም። ስጦታዎቻቸውን በጥንቃቄ ያቀረቡ። ምክንያቱም ይህ ሕፃን የተለየ ነበር። ወርቅ ለንጉሥ፣ ዕጣን ለቅድስና፣ ከርቤ ገና ላልተረዱት የወደፊት ጊዜ። ሕፃኑ ትንሽ ይመስል ነበር፣ ጊዜው ግን ትልቅ ስሜት ነበረው። በዚያች ሌሊት ጠቢባኑ ተኙ። እግዚአብሔርም እንደገና መራቸው፣ በኮከብ ሳይሆን በማስጠንቀቂያ። ስለዚህ የተለየ መንገድ መረጡ፣ አስተማማኝ መንገድ። አንዳንዴ ጥበብ ማለት ዞሮ መሄድ ነው። ኮከቡ ከእይታ ጠፋ፣ ብርሃኑ ግን በዓለም ላይ ቀረ። በዚህ ጊዜ በከተማ ውስጥ ያለው ጥላ እየከበደ መጣ። የሚያሳዝን ነገር እየመጣ ነበር። እግዚአብሔር ግን ቀድሞ መንገድ እያዘጋጀ ነበር። በሌሊቱ ጸጥታ አንድ መልአክ እንደገና መጣ። አስቸኳይ መልእክት። አንድ ቤተሰብ መሄድ አለበት፣ ምክንያቱም ፍቅር ሁልጊዜ ሕይወትን ይጠብቃልና። ይቀጥላል።